ሰላም እንዴት ናችሁ? ኤስዲ እንግሊሽ ወሳኝ እንግሊዝኛ ቋንቋ ትምህርት ክፍል 2ን ይዘንላችሁ መጥተናል። በዛሬው ትምህርት ደግሞ ሙሉ የምንማማረውና የምናወራው ስለ ቤተሰብ ነው። በቀጥታ የምወስዳችሁ ወደ ዛሬው ትምህርት ነው። ቀደም ብዬ እንደነገርኳችሁ የዛሬው ትምህርታችን ስለ ቤተሰብ ነው፣ ፋሚሊ። የመጀመሪያው ጥያቄ Do you have a big family? Do you have a big family? ትልቅ ቤተሰብ አለ? ብዙ ቤተሰብ አለ? ቢግ ፋሚሊ የምንለው በአንድ ቤት ውስጥ በጣም ብዙ የቤተሰብ አባላት ሲኖሩ ነው። ብዙ እህቶች፣ ወንድሞች፣ አጎቶች ሲኖሩ ቢግ ፋሚሊ እንለዋለን። Yes, I have a big family. አዎ ትልቅ ቤተሰብ አለኝ። Do you have a big family? Yes, I have a big family. እንደ ኢትዮጵያ በጣም ብዙ ቤተሰቦች ነው የሚኖሩት። እናንተ የራሳችሁ ምላሽ ታስቀምጡልኛላችሁ። እኔ ለምሳሌው ምላሽ አስቀምጭላችኋለሁ። Do you have a big family? Yes, I have a big family. ብዙ ቤተሰቦች አሉ? ብዙ ቤተሰቦች አሉሽ? አዎ ብዙ ቤተሰቦች አሉኝ። አዎ ትልቅ ቤተሰብ አለኝ። እንዳልኳችሁ ብዙ ቤተሰቦች በአንድ ላይ የሚኖሩበት ቤትን a big family እንለዋለን። How many brothers do you have? How many brothers do you have? ስንት ወንድሞች አሉ ወይም ደግሞ ስንት ወንድሞች አሉሽ? How many brothers do you have? ስንት ወንድሞች አሉ? ስንት ወንድሞች አሉሽ? I have two brothers. I have two brothers. ሁለት ወንድሞች አሉኝ። I have two brothers. እናንተ የትምህርታችንን ሂደት ስለምታውቁት ለእያንዳንዱ ምላሽ እንፈልጋለን። ሰሚና ተከታታይ ብቻ ሳይሆን ተሳታፊም ጭምር እንድትሆኑ ስለምንፈልግ ኮሜንት ስር ላይ የእያንዳንዱን አንደኛ፣ ሁለተኛ እያላችሁ ምላሽ ታስቀምጡልናላችሁ። ምንም አይነት ምክንያት አንቀበልም። መሞከር ነው። ሳይሞከር ሳትሳሳቱ ሳትሞክሩ ልትለምዱ ስለማትችሉ ችግር የለውም። ተሳሳቱ፣ ግን ሞክሩ። How many brothers do you have? Comment sir. How many sisters do you have? ስንት እህቶች አሉሽ? ስንት እህቶች አሉ? How many sisters do you have? I have one sister. I have one sister. አንድ እህት አለኝ። I have one sister. አንድ እህት አለኝ። What is your father's name? What is your father's name? የአባትህ ስም ማን ይባላል? የአባትሽ ስም ማን ይባላል? What is your father's name? የአባትሽ ስም ማን ነው? ማን ይባላል? His name is John. His name is John. የኔ አባት ስም ዮሐንስ ነው። His name is John. What is your father's name? ጥያቄው ስለምንድን ነው? ስለ አባታችሁ ነው። His name is John. ስሙ ዮሐንስ ነው። እናንተም የራሳችሁን የአባታችሁን ስም ታስቀምጡልናላችሁ። ችግር የለውም። ፕራይቬሲያችሁን የሚነካ ወይም ደግሞ ግላዊነታችሁን የሚነካ ከሆነ ማንኛውንም አይነት ስም ለልምምድ ስለሆነ የተፈለገው ማንኛውንም አይነት ስም መስጠት ትችላላችሁ። በእንደዚህ አይነት ሂደት እንድታልፉ ነው። ሂዝ ኔም ኢዝ ብላችሁ የራሳችሁን ስያሜ ስጡልን። እንደዚህ ስትለማመዱ ይበልጥ እየቀለላችሁ ይመጣል። እነዚህን ጥያቄዎች በደንብ በሰራችሁ ቁጥር ከዚህ ቀደምም በክፍል 1 የሰራ ነው አለ ኤስዲ እንግሊሽ 2 ላይም እየሰራን ነው። በሁለቱም ቻናል ነው እየሰራን የምንገኘው። ድንገታዊ ጥያቄዎች ስትጠየቁ በቀላሉ እንድትመልሱ ይረዳችኋል። What does your mother do? What does your mother do? She's a nurse. She's a nurse. እናትህ ምንድን ነው የምትሰራው? What does your mother do? እናትህ ለመኖር ምንድን ነው የምትሰራው? She's a nurse. እሷ ነርስ ነች። የምትሰራው ነርስነት ነው። What does your mother do? እናትሽ ምንድን ነው የምትሰራው? She is a nurse. እናቴ ነርስ ነች። እናንተም የየራሳችሁ ምላሽ ኮሜንት ላይ ታስቀምጡልናላችሁ። Is your brother older than you? Is your brother older than you? ወንድምህ ከአንተ ይበልጣል? Is your brother older than you? ወንድምህ ከአንተ ይበልጣል ወይም ደግሞ ወንድምሽ ከአንቺ ይበልጣል? Yes, he is older than me. Yes, he is older than me. አዎ ወንድሜ ከእኔ ይበልጣል። አዎ ወንድሜ ከእኔ ይበልጣል። እናንተም ሞክሩልኝ።
Do you live with your parents? Do you live with your parents? ከወላጆች ጋር ነው የምትኖረው? ከወላጆችሽ ጋር ነው የምትኖሪው? ጥያቄ ይሄንን ነው የሚመስለው። Yes, I live with them. Yes, I live with them. አዎ እኔ የምኖረው ከወላጆቼ ጋር ነው። አዎ እኔ ከእነሱ ጋር እኖራለሁ። Do you live with your parents? ከወላጆች ጋር ትኖራለህ? ከወላጆችሽ ጋር ትኖሪያለሽ? የምትኖሪው ከእነሱ ጋር ነው? Yes, I live with them. አዎ እኔ የምኖረው ከወላጆቼ ጋር ነው። ከእነሱ ጋር ነው የምኖረው። እናንተም የየራሳችሁ ምላሽ ታስቀምጡልኛላችሁ። Do you love your family? Do you love your family? ቤተሰብህን ትወዳለህ? ቤተሰብሽን ትወጃለሽ? Do you love your family? Yes, very much. አዎ በጣም እወዳለሁ። ቤተሰቦቼን እጅግ በጣም አድርጌ እወዳለሁ። Yes, very much. Do you love your family? Yes, very much. አዎ በጣም አድርጌ ቤተሰቦቼን እወዳለሁ። Where does your family live? Where does your family live? ቤተሰቦችህ የት ነው የሚኖሩት? ወይም ቤተሰቦችሽ የት ነው የሚኖሩት? They live in አዲስ አበባ። They live in አዲስ አበባ። ቤተሰቦቼ አዲስ አበባ ውስጥ ነው የሚኖሩት። Where does your family live? ቤተሰቦችህ የት ነው የሚኖሩት? They live in አዲስ አበባ። ቤተሰቦቼ አዲስ አበባ ውስጥ ይኖራሉ። Where does your family live? ቤተሰቦችሽ የት ነው የሚኖሩት? They live in አዲስ አበባ። ቤተሰቦቼ አዲስ አበባ ውስጥ ይኖራሉ። Do you visit your family often? Do you visit your family often? ቤተሰቦችህን ወይም ቤተሰቦችሽን ብዙ ጊዜ ትጎበኛለህ? ትጎበኛለሽ? Do you visit your family often? ቤተሰቦችህን ብዙ ጊዜ ትጎበኛለህ? Do you visit your family often? ቤተሰቦችሽን ብዙ ጊዜ ትጎበኛለሽ? Yes, I visit them every week. አዎ በየሳምንቱ እነሱን እጎበኛለሁ፣ እጠይቃቸዋለሁ። ቪዚት ማድረግ ስንል መጎብኘት፣ መጠየቅ ማለት ነው። So, yes, I visit them every week. በየሳምንቱ ቤተሰቦቼን አያለሁ፣ ጠይቃለሁ፣ ጎበኛለሁ። Yes, I visit them every week. ከ1 እስከ 10 ድረስ ተመልክተናል ከቤተሰብ ጋር የተገናኙ ጥያቄዎችና የኔን ምላሾች። እናንተ ደግሞ የየራሳችሁን ምላሽ ታስቀምጡልኛላችሁ። እነዚህ መሰረታዊ ናቸው። በክፍል 1 የማታውቁትን ሰው እንዴት መተዋወቅ እንዳለባችሁና ምን አይነት ጥያቄዎችና ምላሾች ሊኖሩ እንደሚችሉ ተመልክተን ነበር። በክፍል 1 ያየነውንም ኮሜንት ስር ምላሾቻችሁን ሰጥታችሁኛል። አሁንም ሂደቱን ታውቃላችሁ። ከ1 ጀምራችሁ እስከ 10 ድረስ ምላሾቻችሁን ታስቀምጡልኛላችሁ። ትምህርት ነው፣ ሙከራ ነው። ሁሉም ያወቅ የለም ከእናት ሆድ። ለእናንተ ሁለተኛ ቋንቋችሁ ነው። መሳሳት አያሳፍርም፣ ምክንያቱም የተወለዳችሁበት ቋንቋ አይደለም። ስለዚህ ዋናው ነገር ምንድን ነው? መሞከርና መቀጠል ነው፣ አለማቋረጥ ነው እንጂ መሳሳት ያለ ነው። ሞክሩ፣ ችግር የለውም። ኤስዲ እንግሊሽ ሁለቱንም የዩቲዩብ ቻናሎች ሰብስክራይብ አድርጉ። ቀጣይ እንገናኛለን። እንዲሁም ቲክቶክ፣ ቴሌግራም ላይ አለን። በሁለቱም እናንተ በምትወዷቸው ፕላትፎርሞች የእኛን ትምህርቶች ተከታተሉ። ቀጣይ እስክንገናኝ ድረስ መልካም ጊዜ ለሁላችሁ።